አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። ዛሬ በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሰብስክራይብ በማድረግ አበረታቱኝ ሀባቢ። ዛሬ ለየት ባለ ቪዲዮ ነው የመጣሁላችሁ። ቪዲዮን እስከ መጨረሻ ተከታተሉ። ዛሬ የመጣሁበት ርዕስ አንዳንድ ቦታ ላይ ብዙ ሆነው የሚሰሩ የመዳም ቅመሞች ሲያዩ አንዳንድ እህቶች እኔ እስከ ዛሬ ያለው ብቻ እየሰራው ብቻዬ ነው የምሰራው ምናምን ብላችሁ የምታማርሩ እህቶች አይቻለሁ ማለት ነው ሀባይቢ። እና ከዛሬ ቀን ጀምራችሁ ብቸኝነታችሁ ትወዱታላችሁ ማለት ነው። ሀቂቃ ከዛሬ ቀን ጀምራችሁ ብቸኝነታችሁ ትወዱታላችሁ ሀባይቢ። ብቸኝነት ሰላም አለው እላችኋለሁ ሀባይቢ። ብቻችሁ ሆናችሁ ስትሰሩ በጣም ሰላም አለው፣ ይታዘንላችኋል። ብቻችሁ ሆናችሁ ስትሰሩ ተሰሚነት ታገኛላችሁ። ቤቱ ሰፊ ከሆነ ተሰሚነት ታገኛላችሁ። በእርግጥ ሁሉም ቤት አንድ አይነት ነው ማለት አይቻልም። ነገር ግን አብዛኛው ቤት ደግሞ የሚያመሳስለው ምንድነው? ሰራተኛ ሲቀመጥ የማይወደድበት ቤት አለ እና ያየኋቸውን እህቶቼ ዛሬ አንዱ እስቲ አንዳንድ ነገር ምናልባት ይህ ቪዲዮ የምትመኙ እህቶቼ ካላችሁ እነዛም ኮማቾችን ከደረሳቸው እስቲ ይህንን ቪዲዮ ዛሬ እስከ መጨረሻው ድረስ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ በማድረግም አበረታቱ እላችኋለሁ ሀባይቢ። ጥቅሙን ይበልጣል ሀባይቢ ማለት ነው። ብቻችሁ መሆናችሁ ጥቅሙን ይበልጣል። ጥቅሙ ልንገራችሁ። አንደኛ የመጀመሪያው ነገር ልንገራችሁ፣ ብቻችሁ ስትሰሩ ደከመኝ ብትሉ ተሰሚነት ታገኛላችሁ። እንደገና ደግሞ እረፍት ስታደርጉ ያን ያህል ላይ ይከታተሏችሁ ይችላሉ ማለት ነው። እረፍት ስታደርጉ ብዙም ነገር ሁሉ ነገር አይቆጣጠሯችሁም። አብዛኛው ቤት ማለት ነው። ሁለት ሆናችሁ ስትሰሩ ድካም አለ። ያኔ አንዳንዶቻችሁ አሁን ብዙ ሆናችሁ ስትሰሩ ድካም የሚቀልላችሁ ነው የሚመስላችሁ። ተሳስታችኋል። ድካም በጣም እኔ ራሴ ገብቼ ሰርቼ አይቻለሁ። ለአንድ ወር ከሳምንት ገብቼ ስቃይን አይቼ ሰውነቴ ተላልጦ በሙቀት ስቃይ ጣቴ ሁላ ተላልጦ ሁለት ስለነበረን እኔ ምግብ እሰራለሁ። ከዛ በኋላ ልጅቷን አንዷን ጽዳቷ ለማገዝ ሳር እንደ በእጃችን እየፈለንትን እያልን ይሄ ሳሩ ከስር ከንትን በጣታችን እየነቀረን ጓንቱ እስከሚቀደድ ድረስ ማለት ነው። እና ቤቱ ትንሽ ነው። 3 ሴቶች በአንድ ክፍል ነው የሚተኙት ማለት ነው። 3 ሴቶች በአንድ ክላስ ነው የሚተኙት። አልጋቸው 3 አልጋ ነው፣ እንደዛ ነው የሚተኙት። እና ያን ያህል ብዙ ክላሶች አልነበሩም። ነገር ግን ግቢው በጣም ሰፊ ነበር። ግቢው ወገብ ይቆርጣል። እና አሁን የገባሁበት ቤት እና ያንን ቤት 2 ይሆናል። በዛ ቤት ይሄኛው ቤት 2 ይሆናል። በጣም ሰፊ ነው። ነገር ግን ከዛ ቤት በበለጠ እረፍት ያለኝ እዚህ ቤት ነው። እዛ ቤት ቀን ሙሉ አንደኛ የምነሳው 5 ሰዓት ሰላት ራሱ በሩጫ ነው የሚሰገድበት እና ሰላቴን በሩጫ ሰግጄ ነው ቀጥታ ወደ ኩሽና የምገባው። ከኩሽና ከጨረስኩ በኋላ ቀጥታ ወደ ጽዳት ነው ለማገዝ መሄድ ነበረው። እንደዛ ያለ ቦታ የነበረው ሁላ የሚያሰሩን ማለት ነው። እና ያ ነገሮች ነበሩ። አሁን ላይ ግን በአጠቃላይ ነው የገባሁት። ስራ ቢበዛብኝም እኔ አሁን ያስለመድኳቸው ነገር ማታ ላይ እረፍታለሁ። አመሻሽ ላይ ቀጥታ በሰዓቴ ክላስ ይገባል ነው። ማንም ሰው መጥቶ በሬን አይመታም፣ ማንም ሰው። እና ይህንን ነገር አለ። እየቆያችሁ በቃ ሁሌ የሆነ ነገር የከበዳችሁ ነገር ሁሌ መጠየቅ ሳይሆን የሆነ በቃ ከቆይታ በኋላ ተሰሚነት እንድታገኙ ማለት ነው። ያ ነገር ከተናገርኩኝ ይቀበሉኛል ማለት ነው። እና ምንድነው የምላችሁ አሁን ብቸኝነታችሁ ሰላም አለው። ብቻችሁ ስትሆኑ ያዝኑላችኋል። ብቻችሁ ስትሆኑ ደግሞ እረፍት ማድረግ ራሱ ስራው ብዙ ሆኖ ራሱ እረፍት ስታደርጉ ያን ያህል እንትን አይሏችሁ። 2 ግን ከሆናችሁ ቀን ሙሉ መቀመጥ የለም። ለምን ብትቀመጡ ራሱ ያኔ የደከማችሁ ሁሉ አይመስላችሁም። ለምን 2 ስለሆናችሁ ማለት ነው። 2 ስለሆናችሁ እኔ አሁን በዚህ ሰሞን ራሱ በአይን ያየሁት ደግሞ ነገር ልንገራችሁ። 2 ናቸው። እኔ የሰውዬ የወንድም ቤት ሄጃለሁ።
እዛ ሄጄ ቤቱ በጣም ትንሽ ነው። በጣም ከዚህ ቤት 3ም ሊሆን ይችላል። በጣም ትንሽ ነው። ክላስ በጣም ትንሽ ናቸው። ነገር ግን ቀን ሙሉ መቀመጥ የለም። 5 ሰዓት ይነሳሉ እስከ 12 ሰዓት ማታ 12 ሰዓት 11 ሰዓት ድረስ ይሰራሉ ማለት ነው። የሰላትም የግድ ነው አለች። ምን አልኳት? የሰላትም የግድ ነው አለች። ያ ምንድነው አንዷ ብቻ ብትሆን ትንሽ የተሻለ ይሆንላታል ማለት ነው። እና ስልክ ቀን ሙሉ መያዝ አይቻልም። ልክ ትንሽዬው ስልክ ነው በእጃቸው ይዘው የሚፈልጉት ነገር ሲኖር ይደውላሉ ቀጥታ ማለት ነው። እንደዛ ስልክ ራሱ በእጃቸው ማየት አይችሉም። 2 ናቸው። ነገር ግን የኔ ስራ ይበልጣል። ነገር ግን ከነሱ እኔ የተሻለ እረፍት አለኝ ማለት እችላለሁ። እነሱ ከቤት እንኳን ሲወጡ ስራችን ጨርሰን እንዳናርፍ ቤቱ ፈነቃቅሎ ነው በቃ ያኔ ቤቱን አገለባብጠው እንዲያጸዱ ነው የሚታዘዙት ማለት ነው። እና እሱ ከባድ ነው። ግን ያኔ 2 ከመሆን 1 ብትሆኑ የተሻለ ነው። 1 ብትሆኑ አንደኛ ድክም የሆነ ንግግር ስትናገሯቸው ይሰማሉ ማለት ነው። በጣም ያኔ ይቀበሏቸዋል ማለት ነው። የተናገሯቸው ነገር ማለት ነው። እና ያኔ 1 ብትሆኑ የተሻለ ነው። 2 አትመኙ ለማለት ነው። እነሱ ካመጡ ምንም ማድረግ አይቻልም። ግን ብዙዎቻችሁ ስትመኙ ስላየው ነው። እና ብቸኝነታችሁን አጥብቃችሁ ውደዱ እላቸዋለሁ። ሀባይቢ 2 አሁን እዚህ ራሱን ያለውበት ቤት ሆኖ የእናት ቤት ሰራተኛ አለች። እዚህ የተወሰነ ቀን ያኔ 40 ቀን መታ እሁድ አመሻሽ ትመለሳለች። እና ትንሽ እቃ እንኳን ካጠበችልኝ ትክክል አይሆንም ማለት ነው። ትክክል አይሆንም ስላችሁ በቃ የሆነ እሷ ብዙ ነገር እንደተባበረችኝ አድርገው ነው የሚያዩት ማለት ነው። እና ያ ነገር አለ። ብቻችሁ ስትሆኑ በጣም ሰላም አለ። አንደኛ ከሰራተኛ መጨቃጨቅ የለችም። አትጨቃጨቁም ማለት ነው። ከሰራተኛ ጋር መጣላት የለ። ክላስ ላይ ስልክ አወራሽ፣ ስልክ ዘጋሽ፣ ጮሽ፣ ምን አልሽ፣ ምንም የምትባለው ነገር የለም። በሰላማዊ መንገድ ተኝታችሁ ትነሳላችሁ። 2 ስትሆኑ አንዱ ይጮሃል፣ አንዱ የሆነ ነገር ይሆናል። እዛው መጣላት አለ። ተይ ተው፣ አንቺ የት ነሽ? አንቺ ምን እየሰራሽ ነው? በቃ ብዙ ነገራቶች አሉ። ከባይቤ ብዙ ነገር አለ። የማታልፉ አብሶ በቃ ትዕግስት ከሌለ በጣም ከባድ ነው። እስከ መደባደብም የሚደረስበት አጋጣሚ አለ። ብዙ ነገር አለ። 2 ስትሆኑ ያኔ ሰው የሰው መድኃኒት እንደሆነም ያኔ ሰው እንደሚጠቅማችሁም እንደዛውም ጉዳቱንም እንደዛ ነው በነገራችን ላይ ማለት ነው። አባይልና ብቸኝነታችሁ ተሰሚነት እንድታገኙ ያደርጋችኋል፣ ይታዘንላችኋል ማለት ነው። ሁሉም ቤት አንድ አይነት ማለት ነው ማለት አይደለም። ግን ደግሞ አብዛኛው ቤት አንድ የሚያደርገው ነገር አለ። ስራ ጨርሳችሁ ስትቀመጡ የማይወደድበት ቤት ይበልጣል። 2 ያ ደግሞ የሚሆነው ምንድነው? አብዛኛ ጊዜ ሆነው 2 ሆናችሁ ስትሰሩ ይሄ ነገር አለ። እኔ ብዙ ጊዜ ስላጋጠመኝ ነው ሀባይቢ። እና አንድ መሆናችሁን በጣም ውደዱት ማለት ነው ስላችሁ። የሰራተኛ ክፉ ትሆናለች ምናምን በዛ ብቻ ነገር ሳይሆን እነሱም አያስቀምጧችሁ ማለት ነው። በ2 ቦታ አሁን እነዚህ ልጆች 2 ሆነው የሚሰሩት ያልኳችሁ ልብስ ደግሞ ጉልበት ያለው ስራ አይደለም የሚሰሩት። እንዲሁ በቃ እንዲንቀሳቀሱ ይፈለጋል። ቤት ውስጥ ይንቀሳቀሳሉ። መቀመጥ የለም ወዲህ በቃ ያልሆነ ነገር ይታዘዛሉ። ልብሱ ቢገርማችሁ 2 ነው የሚታጠበው ሀቂቃ ማለት ነው። ልብሱ እንዴት እንደሚታጠብ በእጅ በበረኪና ይታጠብና ከዛ በኋላ ነው። አስቡት፣ ሽታውን አስቡት። የዚህ ሀገር በረኪና ምን ያህል እንደሚከብድ ማለት ነው። ያ ነገር በእጅ አጥበው በጣም ነው ያሳዘነችን። በማሽን በላውንደሪ ይታጠባል ማለት ነው። አስቡት፣ በጣም ከባድ ነው። ነጩ ልብስ እንደዛ ነው ስታደርጉ ላያየው ማለት ነው። እና አልሐምዱሊላ ማለት አለብን። ብቻችሁ ስትሆኑ ትንሽ ረፍት ታገኛላችሁ ብዬ ነው እንደኔ የማስበው። እንግዲህ አላህ ሁላችንም የረፍት እንጀራ ይስጠን ሀባይቢ። ይጠቅማችኋል ብዬ እኔ ያሰብኩትን ነገር ነው ላካፍላችሁ የወደድኩት ሀባይቢ ማለት ነው። እና እንዳትከፉ፣ አንዳንዶች ልትከፉ ትችላላችሁ፣ ግን አትከፉ። ሀቂቃ ነው የምላችሁ። እኔ
ያኔ ሁለት ቢሆን ታግዘኛለች። አዎ ሁለት ስትሆኒ ታግዝሽ ያኔ አንድ ሰራተኛ ታግዝሻለች። ሁለት ስትሆኒ ስራው ይቀልልኛል ልትይ ትችላለች። ነገር ግን እንዳይቀልልሽ የሚፈልጉ አሉ። ስለዚህ ያንን ማሰብ አለባችሁ። ብቸኝነታችሁን ውደዱት። ያኔ በጣም ምትጓጉቶች ስላየው ነው ይሄንን ነገር ያኔ ልላችሁ ወደድኩት። ያኔ ይጠቅማችኋል ሀባይቢ። በሌላ ቪዲዮ እስከምንገናኝ ድረስ አላህ ይጠብቃችሁ ኢንሻአላህ። ቀጣይ በአዲስ ቪዲዮ እንገናኛለን። እስከዛው ሰላም አለይኩም ወራህመቱላሂ ወበረካቱ።